ታሪካችን የሚጀምረው እንደ ኢሮፓ አቆጣጠር በ1990 በአሜሪካዊቷ የቺካጎ ግዛት ውስጥ በበረዷማ መንገድ ላይ የ11 ዓመቱ ሳሂርን እየሮጠን እያሳየን ነው። ሳሂርም ትንፋሹ የተቆራረጠ ወደ አንዱ ያረጀ የዕቃ መግዣና የመሸጫ ሱቅ ዘልቆ በመግባት በእጁ የጨበጣትን ቀለበት ለሽያጭ ቢያቀርብም የሱቁ ባለቤት ግን የልጁን ጭንቀት ከምንም ሳይቆጥር ለቀለበቱ $5 ብቻ ይሰጠዋል። ሳሂርም በተማጽኖ አይኖቹ ወደ ባለቤቱ ቢመለከትም ባለቤቱ ግን ሳሂር የዕድሌ ሰዓት ብሎ የሚጠራውን ሰዓት በመመልከት ሰዓቱን ከሸጠለት $20 እንደሚሰጠው ይነግረዋል። ሳሂርም በታላቅ የልብ ስብራት ውድ ስጦታውን ለመሰዋት ተገዶ ሰዓቱንና ቀለበቱን በመሸጥ $25ን ይዞ ወደ አባቱ ሲጣደፍ በድንገት የሰፈር ድርዮች መንገድ ዘግተውበት በመክበብ ገንዘቡን በጉልበት ለመቀማት ይታገሉት ይጀምራሉ። ሆኖም ግን ሳሂር በሰርከስ ልምምድ የዳበረ ቅልጥፍናና ጀግንነት ስለነበረው እሱን ችሎታ በመጠቀም ድርዮቹን በተለያዩ ብልሃቶች በመመከት ከአካባቢው ያመልጣል። ሳሂርም ያችን $25 እንደ ትልቅ ተስፋ ጨብጦ በቺካጎ ወደሚገኘውና ግሬት ኢንዲያን ሰርከስ ወደሚባለው የአባቱ ሰርከስ ማዕከል በማቅናት በወቅቱ በባንክ ዕዳ ተወጥሮ ለነበረው አባቱ ለኢቅባል ይሰጠዋል። አባቱም የልጁን ቅንነት እያደነቀ ዛሬ በሚያቀርቡት ትርኢት ላይ የባንኮቹ ሰዎች ስለሚገኙ በሰርከስ ትዕይንታቸው አስደምመዋቸው ተጨማሪ የዕዳ መክፈያ ጊዜ እንደሚያገኙ በመግለጽ ልጁን ያጽናነዋል። ብዙም ሳይቆይ የባንኩ ባለቤት ኤንደርሰን እና ሁለት ሰራተኞቹ ሰርከሱን ለመታደም ይመጣሉ። ኢቅባልም ከመድረጉ በስተጀርባ በጭንቀትና በሀሳብ ውስጥ ተውጦ ሳለ ደፋሩ ሳሂር አባቱን እጅ አጥብቆ በመያዝ አንድ ላይ እስከቆምን ድረስ ማንም ሊጎዳን አይችልም የሚለውን ከአባቱ የተማረውን ቃል ያስታውሰዋል። ከዚህም ማበረታቻም በኋላ ኢቅባል ወደ መድረኩ በመውጣት ለባንከሮቹ ትዕይንቱን ማሳየት ይጀምርና ብዙም ሳይቆይ ሳሂርና ሌሎች ልጆች መድረኩን ሞልተውት አንድ ላይ የደመቀ ትዕይንት ማቅረብ ይጀምራሉ። በመጨረሻም ሁሉም በጉጉት የሚጠብቁት ታላቁ ሚስጥራዊ ትርኢት ሲደርስ ሳሂር ወደ ተዘጋጀለት የእንጨት ሳጥን ውስጥ ይገባል። ነገር ግን ሳጥኑ ሲከፈት ሳሂር በውስጡ ሳይኖር በመቅረቱ ሁሉም ግራ ተጋብተው ሳለ ሳሂር በድንገት ከመድረኩ ከፍታ ላይ በሚያስደንቅ ሁኔታ ዘለው በመውረድ ባንከሮቹን ያስደምማል። ይህም አልበቃ ብሎት ከባንኩ ባለቤት ከኤንደርሰን ኪስ ውስጥ መቼ እንደገባ የማይታወቅ ካርታ በሚገርም ሁኔታ በማውጣት ኤንደርሰንና ላው እስኪዞር ድረስ ያበሳጨዋል። ኢቅባልና ልጁ ሳሂርም ያቀረቡት ድንቅ ትርኢትም ከታየ በኋላ ኢቅባል ባሳየው የሰርከስ ጥበብ ተማምኖ የባንኩ ባለቤት ኤንደርሰን ለዕዳው ክፍያ ጊዜ እንደሚሰጠው ቢጠብቅም ኤንደርሰን ግን በሚያናድድ ሁኔታ በ5 ቀናት ውስጥ የሰርከሱን አዳራሽ እንዲለቁና ባንኩ አዳራሹን እንደሚወርሰው በመናገር ለመሄድ ይነሳል። ታዳጊውም ሳሂር ኤንደርሰንን ተከትሎ ጊዜ እንዲሰጣቸው ቢለምነውም አባቱ ግን እኔ እስካለው ድረስ ለማንም አትለምን በማለት በልጁና በባንኩ ባለስልጣናቱ ፊት የያዘውን ሽጉጥ አውጥቶ ራሱን ያጠፋል። ታሪካችንም 20 ዓመታትን ወደፊት ተራምዶ አድጎና ጎልምሶ የምናገኘው ሳሂር ከእንቅልፉ በመንቃት በልጅነቱ የአባቱን ሕይወት የቀማውንና የራሱን ኑሮ ያመሰቃቀለውን የኤንደርሰንን ባንክ ለመዝረፍና የአባቱን በቀል ለመበቀል ቆርጦ ተነስቷል። ትዕይንቱ የሚቀየርና በቺካጎ ከተማ እምብርት ላይ የሚገኘውን የኤንደርሰን ዌስተርን ባንክ የሚባለውን ባንክ እንመለከትና ከባንኩ በስተጀርባ አንድ አረጋዊ ሰው እየለመኑ ባሉበት ቅጽበት በድንገት ከሰማይ ላይ በማይታመን ሁኔታ እጅግ በጣም ብዙ ገንዘብ እንደ ዝናብ መዝነብ ይጀምራል። በዚህም ጊዜ በአካባቢው የሚያልፈው ሰው ሁሉ የሚዘንበውን ገንዘብ በመልቀም ላይ ሳለ ጀግናው ሳሂር በገመድ በመንጠልጠል በሚያስገርም ሁኔታ ሲለምን በነበረው ሽማግሌ ፊት ይወርዳል። ጉዳዩም የደረሳቸውን ፖሊሶችም በመኪና ወደ ስፍራው ቢከንፉም አስቀድሞ ተዘጋጅቶ የነበረው ሳሂር በፍጥነት ወደ አንድ ጭነት መኪና ውስጥ ይገባል። ፖሊሶቹ መኪናውን ከቦ ለመያዝ በሚዘጋጁበት ቅጽበት ካልታሰበ ፍንዳታ ጋር አብሮ በወጣው ኃይለኛ እሳትና ጭስ መሃል ሳሂር በሞተር ሳይክል ተወንጭፎ በመውጣት ፖሊሶቹን ግራ አጋብቶ ማምለጥ ይጀምራል። ይህንን የተመለከቱትን ፖሊሶች በቺካጎ ጎዳናዎች ላይ ያሳደዱት ሳለ ሳሂር እንደ ሮኬት የሚወነጨፈው ሞተሩን በሚገርም ፍጥነት እየነዳ በሚሄድበት ወቅት አንድ የጭነት መኪና በድንገት መንገድ ይዘጋበታል። ፖሊሶቹም አሁንም እጅ ይሰጣል ብለው ሲጠብቁ ሳሂር ግን ሞተሩን በሚገርም ሁኔታ መሬት ላይ በማንሸራተት ከጭነት መኪናው ስር በጥቂት ኢንች ልዩነት ብቻ በብቃት ሾልኮ ያልፋል። ፖሊሶቹም የገባበት ገብተን እንይዘዋለን በሚል ስሜት በሞተር ሳይክል የተከታተሉት ሳለ አንዱ የፖሊስ ሞተረኛ ሊደርስበት ሲቃረብ ሳሂር ግን የታባህ በሚል ስሜት በሩጫ መቶት ከሞተሩ ላይ አስጥሎት ማምለጡን ይቀጥላል። አንድ ድልድይ ላይም ፖሊሶቹ በሌላኛው መግቢያ ቀድሞ በመድረስ ቆመው እንዲፈነዳ ወጥመድ ቢዘረጉም ሳሂር ግን በሚገርም ቅልጥፍና አቅጣጫውን በመቀየር ወደ አቅራቢያው ወዳለ የመኪና ማቆሚያ ፓርኪንግ ይከንፋል። ፖሊሶቹም ሁሉንም መውጫና መግቢያ በሮች ዘግተው እጁን እንዲሰጥ ቢጠይቁትም ሳሂር ግን ከአንዱ ህንፃ ወደ ሌላኛው ህንፃ ለመሻገር በመሃል በተዘረጋ ቀጭን ገመድ ላይ ሞተሩን በማይታመን እርጋታ ነድቶ በመሻገር ፖሊሶቹ ሙሉ በሙሉ አጃይብ አሰኝቶ ያመልጣል።
ትዕይንቱ የሚቀየርና ህንድ ውስጥ ወዳለች ትንሽዬ መንደር እንሄዳለን። እዛም በሰፈር ውስጥ የሚንጎማለል አንድ የወንበዴዎች አለቃ አሊ የሚባልን ፖሊስ በገመድ ዘቅዝቆ በማሰር ስለ አጋሩ ጄ መረጃ እንዲሰጠው ያስገድደዋል። አሊም መረጃው እንዲሰጣቸው መጀመሪያ እንዲፈቱት ይጠይቃል። አሊም ገመዱ ከተፈታለት በኋላ መረጃ ከመስጠት ይልቅ በወንበዴው ላይ ማፌዝ በመጀመሩ ወንበዴው ተናዶ ሊተኩስበት ሲል ጄ በድንገት በባጃጅ ግንቦችን እየደረመሰ ከተፍ ይላል። ጄም በያዘው ዱላ ወንበዴዎቹን አፋፋቸውን እያለ ካጋደመ በኋላ ጓደኛውን አሊም ባጃጁ ውስጥ ጭኖ በፍጥነት ማምለጥ ይጀምራል። ወንበዴዎቹን ማሳደዳቸውን ቢቀጥሉም ጄ ግን ባጃጁን በመንደሩ የነበሩ የቤቶች ጣሪያ ላይ እየነዳ ማምለጥ ይጀምራል። ባጃጁን ከጣሪያዎቹ ወርዶ መሬት በነካበት ቅጽበት ግን ወንበዴዎቹ በቢላዋና በብረት ታጥቀው ባጃጁ ላይ በመንጠልጠል እነ ጄን ማጨናነቅ ቢጀምሩም አሊና ጄ ግን ባጃጁን እየነዱ አንዱን በእርግጫ ሌላውን በቡጢ እያሉ ከባጃጁ ላይ ወርውሯቸዋል። ጄም የመጨረሻው ወንበዴ በኃይለኛ እርግጫ ፊቱን ሲለው ወንበዴው የባጃጁን ፊት መስታወት ሰብሮ ይወጣል። ጥቂት እንደተጓዙም በድንገት በርካታ ወንበዴዎች መንገዳቸውን ዘግተውባቸው ቢጠብቋቸውም ጄ ግን የመጣው ይምጣ በማለት ባጃጇን እየነዳ ለመገስገስ ቢሞክርም ባጃጇ በመጎዳቷ ጎማዋ ፈንድቶ መንገድ ላይ ይቀራሉ። በዚህ ጊዜ አማራጭ ያጡት ሁለቱ ጓደኛሞች ከባጃጁ ወርዶ በጠባብ መንገድ ሲያመልጡ ወንበዴዎቹ ቢከተሏቸውም ጄ ግን ባለው ልዩ ጉልበት የሰፈሩን ድልድዮች ከግንብ ጋር እያላተመ አንድ በአንድ ይቀጠቅጣቸዋል። በዚህም መሃልም አሊ የታመጣው በሚያስብል በሞተር ሳይክል እንደ ወፍ እየበረረ ለጓደኛው ይደርስለታል። ሁለቱም ሞተር ላይ ሆነው ወንበዴዎቹን በዱላ እየቆሉ ሳለ የወንበዴዎቹ አለቃ ከጣሪያ ላይ ዘሎ ሊያጠቃቸው ቢሞክርም ጄ ግን አየር ላይ ተወንጭፎ ሆዱን በማለት ከመሬት ጋር ቀላቅሎት ያለምንም ጉዳት ያመልጣሉ። ታሪካችንም የዝርፊያው ወንጀል ወደ ተፈጸመባት ቺካጎ ሲመልሰን የፖሊስ ኮሚሽነሯ ቪክቶሪያ ወደ ባንኩ በመምጣት ኤንደርሰንን ስለ ሁኔታው ስትጠይቀው ኤንደርሰንን በአንድ ዓመት ውስጥ ለሁለተኛ ጊዜ መዘረፉንና ወንጀለኛው በድጋሚ ማምለጡን በንዴት ይገልጽላታል። ኤንደርሰንን ፖሊሷን ወደ ካዝናው በመውሰድ ሳሂር በዝርፊያው ወቅት ጥሎት የሄደውን ሁሉም ባንኮች በሲኦል ይበሰብሳሉ የሚል ጽሑፍና ጥሎት የሄደውን የፊት ጭንብልን ያሳያታል። በሌላ በኩል ደግሞ ጀግናው ሳሂር ዝርፊያውን በድል ካጠናቀቀ በኋላ በአባቱ የድሮ ሰርከስ ማዕከል ፊት ለፊት ቆሞ በአባቱ ሞት የተሰማውን መራር ስሜት እያስታወሰ ኤንደርሰንና ባንኩን ከምድረ ገጽ ለማጥፋት በእልህ መንደድ ይጀምራል። በማግስቱ ጠዋትም ጄ እና አሊ ስለ ዝርፊያው እንዳጣሩ ተልከው ቺካጎ ሲደርሱ ቪክቶሪያ በሚያማምል ሁኔታ በሞተር ሳይክል ልትቀበላቸው ትመጣለች። የቪክቶሪያን ውበት የተመለከተውም አሊ በቅጽበት ወደ ህልም ዓለም በመጥለቅ ከእሷ ጋር አብሮ ጊዜ ሲያሳልፉ አልፎም ልጆች ወልደው ደስተኛ ኑሮ ሲመሩ ይታየዋል። ሆኖም ግን ቪክቶሪያ አሊን ችላ በማለት ጄ ትኩረቷን ስቦት እሱን ብቻ ማውራት ትጀምራለች። አሊም ትኩረቷን ወደ እሱ እንድታደርግ በማሰብ ስለ ራሱ በመዋሸት አለቃ እንደሆነና ሌባውን እሱ ብቻውን እንደሚይዘው በኩራት መቀባጠር ይጀምራል። ቢሆንም ግን ቪክቶሪያ በአሊ እንኳን መማረክ ትዝም ብሎ ሳታየው ጄ እና ቪክቶሪያ በሞተሯ ሲሄዱ አሊን ግን በባስ አሳፍረው ይልኩታል። ይህም በእንዲህ እንዳለ ሳሂር የአባቱንና የራሱን የምንጊዜም ህልም በማሳካት ሰርከሱን ተወዳጅ እንዳደረገው እንመለከታለን። ለአዲሱ የሰርከስ ትርኢት ግን ብቁ የሆነ ሴት ባለሙያ በማጣቱ ከማናጀሩ ጋር ሲመካከር በድንገት አሊያ የተባለች ቆራጥ ወጣት ጠበቆቹን በግድ አልፋ ስትመጣ ይመለከታል። ማኔጀሩም ልጅቷ ቀደም ሲል በተደጋጋሚ ኦዲሽን ተደርጎላት ውድቅ እንደተደረገች ቢገልጽለትም በአሊያ ግትርነት የተገረመው ሳሂር 5 ደቂቃ ብቻ እንደሚሰጣትና በዚህ ካልተሳካላት ግን ተመልሳ እንዳትመጣ አስጠንቅቆ ትርኢቷን ለመመልከት ይቀመጣል። አሊያም ወደ መድረክ ወጥታ በሚያስደምም የዳንስና የሰርከስ እንቅስቃሴ በውበቷና በልዩ ችሎቷ የሚገርም ትርኢት ማሳየት ስትጀምር ሳሂር በብቃቷ ተደንቆ ይቀጥራታል። በሌላ በኩል ደግሞ ጄና የባንኩ ባለስልጣናት ስለ ዝርፊያው እየተወያዩ ሳለ ጄ ወንጀለኛው የዚህን ባንክ ቅርንጫፎችን ብቻ እየዘረፈ መሆኑና ተመሳሳይ የሆኑ መልእክቶችን ጥሎ መሄዱ የግል ቂም እንዳለው እንደሚያሳብቅ ይገልጽላቸዋል። ከዛም በኋላ ጄ በሚዲያ ላይ ቀርቦ ስለ ዝርፊያው ሲያብራራ ሳሂር እየሰማው ነበር። ጄም ሌባው በጣም ጅል እንደሆነና እሱ እዚህ ከተማ ውስጥ እስካለ ድረስ ሌባው ዝርፊያ ለመፈጸም ቢሞክር ትልቅ ስህተት እንደሚሆን በሙሉ ድፍረት ይናገራል። ይህንንም የሰማውም ሳሂርም በእልህ ተሞልቶ በድፍረት እነጂ ወደሚሰሩበት ፖሊስ ጣቢያ በማምራት ወንጀለኛውን ክላውን በሚባል ቅጽል ስም እንደሚያውቀውና እሱን ለመያዝ ሊያግዛቸው እንደሚችል ይነግራቸዋል። በዚህም በአንድ ወቅት ከሌባው ጋር የሰርከስ ስራዎችን አብረው ይሰሩ እንደነበረና የአባቱ ሕይወት በባንክ ዕዳ ምክንያት ማለፉን ተከትሎ ልጁ ለባንኮች ልዩ ጥላቻ ስላደረበት በዝርፊያው ላይ እጁ ሊኖርበት እንደሚችል ጥርጣሬውን ያጋራቸዋል። ጄም ሳሂርን ጓደኛ እንዲያዝ ለምን ትተባበረናለህ ብሎ ቢጠይቀውም ሳሂር ግን ሌሎች ወንጀሎችን ከመፈጸሙ በፊት ቅጣቱ እንዲቀልለት አስቤ ነው የሚል ምክንያት ይሰጠዋል። ጄም በሚያስደንቅ ሁኔታ ሳሂር ባለው ነገር ተሸንፎ እንዲረዳቸው በመንገር በሚቀጥለው ቀን እንዲመጣ ይነግረዋል። በማግስቱም ጠዋት በስምምነታቸው መሰረት ሳሂር ወደ ጄ በማምራት ስለ ክላውን ቀጣይ እቅድ መወያየት ይጀምራሉ። ቀጣዩ የሚዘርፈውን ባንክ ጋር በመሄድ ስለ ባንኩ የውስጥ ቁልፎችና ገንዘቡ
ሙሉ በሙሉ ለማዘዋወር የነደፈውን እቅድ አንድም ሳያስቀር ይዘረዝርለታል። ነገር ግን ብልሁ ሳሂር በያዘው የድብቅ ካሜራ የጄን እቅዶችን በሙሉ በመቅዳት ጄን ለመርዳት ሳይሆን የባንኩን አጠቃላይ ሚስጥር በእጁ ለማስገባት ይሞክራል። ከ3 ቀናትም በኋላ ሳሂር ለጄል በመደወል ነገ የክላውኖቹ ቀን ስለሚሆን ሌባው ባንኩን እንዲዘርፍ እንደሚችልና ሳሂር በዚህ ቀን ትልቅ ትርኢት ስላለበት አንድ ላይ ሆኖ ሌባው እንዲያዝ ሊረዳው ስለማይችል ለብቻው ሌባውን መያዝ እንዳለበት ይነግረዋል። በማግስቱ ጠዋትም ላይ ጄ አሊን በንቃት እንዲጠብቅ አስቀምጦት ቢሄድም አሊ ግን በስልክ ከሴቶች ጋር ሲጀናጀብ በመመልከቱ ተመልሶ በመምጣት በትኩረት እንዲጠብቅ አስጠንቅቆት ይሄዳል። ወዲያው ግን ባልታሰበ ሁኔታ ከህንፃው ላይ ገንዘብ እንደ ዝናብ መዝነብ ሲጀምር ፖሊሶች ወደ ህንፃው ጫፍ በመሮጥ ሳሂርን ከቦ ሊይዙት ይሞክራሉ። ሳሂር ግን ሁልጊዜ ከፖሊሶቹ አንድ እርምጃ ስለሚቀድም በቦርሳው ውስጥ የያዘውን አንድ ገመድ በማስወንጨፍ ከህንፃው ላይ ዘሎ ቀድሞ ወደ አዘጋጀው ሞተር ሳይክል ይደርሳል። ፖሊሶቹም ሳሂርን እያሳደዱት ሳለ አሊ በሚያስገርም የሞተር ችሎታው ድንገት ከፊት ለፊቱ ተደቅነው ይፋጠጣሉ። ሁለቱም በሚያስፈራ ፍጥነት እየነዱ ሳሂር የሞተሩን ኋላ ጎማ በመጠቀም አሊን መጥቶ ለመጣል ቢሞክርም አሊ የዋዛ ፖሊስ ባለመሆኑ በሚገርም ሁኔታ ይሸውደዋል። ሳሂርን ፍጥነቱን ጨምሮ መገስገሱን ቢቀጥልም ከጥቂት ደቂቃዎች በኋላ ጄ ደርሶ ሳሂርን በየአቅጣጫው በማሳደድ በውሃ በተከበበ ድልድይ ላይ ያስጠገዋል። ጄም ሳሂር መከበቡንና ማምለጥ እንደማይችል ነግሮት እጁን እንዲሰጥ እየነገረው ድልድዩ መሃል ለመሃል እንዲከፈት በማድረግ የሳሂር ሞተር ተንሸራቶ ወደ እነሱ እንዲመጣ ያደርጋል። ቆራጡ ሳሂር ግን ባለ በሌለው ኃይሉ ነርቶ ወደ ላይ በመወንጨፍ ከድልድዩ ላይ በመዝለል ከሞተሩ በተኖች አንዱን በመጫን ሞተሩን ወዲያውኑ ወደ ትንሽዬ ጀልባ ቀይሮ ውሃ ውስጥ በመግባት ማምለጡን ይቀጥላል። ጄም በፍጥነት ያገኘውን ጀልባ በመጠቀም ማሳደዱን ሲቀጥል፣ በሌላ በኩል ደግሞ አሊ ሞተሩን እየነዳ ወደ አንድ ጀልባ ይወጣል። ሆኖም ግን ጀልባው ላይ ቆንጆ ሴቶችን በመመልከቱ ስራውን ዘንግቶ ወደ ተለመደው የቁም ቅዠቱ ይገባል። ሳሂር ግን ጀልባውን በፍጥነት እየነዳ አሊ ያለበትን ጀልባ ላይ አውጥቶ በማፈራረስ አሊን ከቅዠቱ ይቀሰቅሷል። ሳሂርም ጀልባውን ወደ ነበረበት ሞተር መልሶ ማምለጡን ይያያዛል። በመጨረሻም እልህኛው ጄ በሄሊኮፕተር ተከታትሎ ሳሂርን ትከሻው ላይ በጥይት ቢመታውም ሳሂር ግን በድንገት ወደ መኪና ማለፊያ ድልድይ ስር በመግባት እንደ ውሃ ሽታ ጠፍቶ ፖሊሶቹን ሙሉ በሙሉ አስደንቆ ያመልጣል። በዚያውም ዕለት ምሽትም ላይ ሳሂርና አሊያ ድንቅ የሰርከስ ትርኢታቸውን ለተመልካች አቅርበው እንደጨረሱ አሊያ ትርኢታቸውን በስኬት ስለጨረሱ እንኳን ደስ አለህ ለማለት ወደ ሳሂር ብታመራም ሳሂር ግን ችላ ብሏት ያልፋል። በዚህ መሃልም ጄ አሊና ሌሎች ፖሊሶች አባላት በድንገት ከፊት ለፊቱ በመቆም የባንክ ዝርፊያውን የፈጸመው ሌባ እርሱ ራሱ እንደሆነ እንደሚጠረጥሩት ይገልጹለታል። ሳሂር ግን ነገሩ ሁሉ አለመግባባት ነው በማለትና በሰርከስ ስራው ተጠምዶ ስለነበረ እነሱ ስለሚሉት ዝርፊያ ምንም እንደማያውቅ በመግለጽ ጥርጣሬያቸውን ለማስተባበል ይሞክራል። ጄ ግን በሳሂር ወሬ ሳይሸወድ ሲያመልጥ በጥይት የተመታበትን ቁስል እንዲያሳየውና የለበሰውን ሸሚዝ እንዲያወልቅ በሽጉጥ ያስገድደዋል። ሆኖም ግን ሳሂር ሸሚዙን ሲያወልቅ በሚያስገርም ሁኔታ በሰውነቱ ላይ ምንም አይነት የጥይት ቁስል ሳይገኝ ይቀራል። ጄም በድንጋጤ ይህ እንዴት ሊሆን ይችላል ብሎ ሲጠይቀው ሳሂር እኔ አስማተኛ ነኝ፣ ማንኛውም ነገር ማድረግ እችላለሁ በማለት እያፌዘ ይመልስለታል። ጄም በነገሩ ክፉኛ በመበሳጨት በማንኛውም ዋጋ እውነተኛ ማንነቱ እንደሚያጋልጠው ቃል ገብቶለት ይሄዳል። ሳሂርም ወደ ቤቱ ተመልሶ መስታወት ፊት ሲቀመጥ በሚያስገርም ሁኔታ ከፊት ለፊቱ የሚታየው የራሱ ነጸብራቅ ሳይሆን ሳማር የተባለው መንትያ ወንድሙን መሆኑን እንረዳለን። ሳሂርም ወንድሙን ሳማርን ስለ ቁስሉ ሲጠይቀው ሳማር ከተልኳቸው መሳካት አንጻር ህመሙ ምንም እንዳልሆነ በተረጋጋው ሁኔታ ይመልስለታል። ታሪካችንም ወደ ኋላ ተመልሶ አባታቸው ለኤንደርሰንና ለባንኩ ሰዎች የመስታወት ትርኢት ሲያሳይ ሶስቱ አንድ ላይ በመሆን እንዴት ሸውዷቸው እንደነበር ያስመለክተናል። ሳማር ሳጥኑ ውስጥ ሲደበቅ፣ ሳሂር ደግሞ በሌላ በኩል በመምጣት ታዳሚዎቹን ያስደምማሉ። ሳማር ግን እንደ ሳሂር ሳይሆን የዋህ ንጹህና የህፃንነት ጸባይ የተላበሰ ሲሆን በንግግሩ ላይ የሚታየው መጠነኛ የመንተባተብ ባህሪ ደግሞ አለበት። አባታቸውም ሳማር እንደ እንቁና እንደ እድሉ የሚመለከተው ከዓለም ደብቆ የሚይዘው ልዩ ልጁ ነበር። ሳማርም በአባቱ ድጋፍ የታገዘ ሳሂርን በተለያዩ የሰርከስ እንቅስቃሴዎችና በትልቅ ግንቦች ላይ በመውጣት የፈታተነውና ይቀልድበት ነበር። በአንድም ወቅት ባደረጉት ውድድር ሳሂር ተንሸራቶ ሊወድቅ ሲል ሳማር በቅጽበት እጁን በመያዝ ከሞት ያተርፈዋል። ያን ጊዜ አባታቸው ሳማርን ምንጊዜም ወንድምህን ብቻውን እንዳትተው፣ እርስ በእርሳቸውም ጥንካሬ ሆኑ በማለት ይመክረዋል። አባታቸውም ከዚህ ዓለም በሞት ከተለየ በኋላም ሳሂር የወላጅነት ሚና በመረከብ አባታቸው ከሚያደርገው በላይ ለሳማር ጥብቅናና እንክብካቤ በማድረግ ሕይወቱን ሙሉ ለሱ ይሰዋል። ታሪካችንም ወደ አሁኑ ጊዜ ሲመልሰን እስካሁን የተፈጸሙት የዝርፊያ ወንጀሎች በሙሉ በሁለቱ መንትዮች የተቀናጀ ጥረት የተከናወኑ መሆናቸውን እንረዳለን። ሳሂርን በአደባባይ ድርጊቶቹን ሲፈጽም፣ ሳማር ደግሞ ከጀርባ ሆኖ እቅዶችን በማውጣትና
አቅጣጫዎችን በማመቻቸት አብረው ይሰሩ ነበር። እንዲሁም በመጨረሻው ዝርፊያ ወቅት በጥይት የተመታው ሳሂር ሳይሆን ሳማር እንደነበር ግልጽ ይሆንልናል። ይህ በእንዲህ እንዳለም የቺካጎ ፖሊሶችና የባንኩ ባለስልጣናት ከህንድ ድረስ አስመጥተናችሁ እንዴት አንድ ሌባ መያዝ ያቅታቸዋል በማለት ጄን እና አሊን ከትልኳቸው አግደው ወደ ሀገራቸው እንዲመለሱ ያዛቸዋል። በዚህም ጄ ተስፋ ቆርጦ ለመመለስ ቢዘጋጅም አሊ ግን ወንጀለኛውን ሳንይዝ መሄድ የለብንም በማለት በቁርጠኝነት ያበረታተዋል። ጄም በአሊ ሀሳብ ተስማምቶ እዛው ቺካጎ ውስጥ በቪክቶሪያ ቤት በመቆየት ጉዳዩን በራሱ መንገድ ለማጣራት ይወስናል። ሳማርም ሁልጊዜም ከሟች አባቱ ጋር በማስታወሻ ደብተሩ አማካኝነት የሚያወራ ሲሆን በሚገርም ሁኔታ ለአሊያ የፍቅር ስሜት ቢያድርበትም በትርኢቱ ላይ ያለው ሚና ውስን በመሆኑ ስሜቱን መግለጽ እንደማይችል ማስታወሻ ላይ ይጽፋል። በቀጣዩም ቀን የሳሂር አስደናቂ የሰርከስ ትርኢት የሚቀርብበት ወቅት ጄና አሊ ገጽታቸውን ወደ ጥገና ሰራተኛ በመቀየር በድብቅ ወደ ውስጥ ይገባሉ። ጄም ሳማራውን ወደ ሊፍት ውስጥ ሲገባ ተመልክቶት ምንም ጊዜ ሳይፈጅ ከሊፍቱ ጣሪያ ላይ ሆነው ወደ ውስጥ ሲመለከት ሳሂርንና ሳማርን አንድ ላይ በማየቱ ባየው ነገር ክፉኛ ይደነግጣል። መንታ ወንድሞችም እንደሆኑ ከተገነዘበም በኋላ በወሬያቸው መሃል ሳማር ወደ ውጭ የሚወጣው እሁድ እሁድ ብቻ እንደሆነና ቀጣይ እቅዳቸው ምን እንደሆነ ይገነዘባል። ጄም መረጃውን ካገኘ በኋላ ለአሊና ለቪክቶሪያ በማካፈል የሳማርን የዋህነት በመጠቀም በመንትዮቹ ላይ ማስረጃ ለማሰባሰብ አዲስ እቅድ ያወጣሉ። ሳማርም ያለምንም ጭንቀት ዘና የሚልበት እሁድ ቀን ሲመጣ በርገር ገዝቶ መመገብ በሚጀምርበት ቅጽበት አሊ ገጽታውን ቀይሮ የበርገር መሸጫ ባለቤት ሆኖ ይቀርባል። በዚህ መሃልም ጄ ከአሊ በርገር ሰርቆ ወደ ሳማር አቅጣጫ በመሮጥ ከሱ ስር ይደበቃል። አሊም ሌባውን እንዳየው ሳማርን ሲጠይቀው የዋው ሳማር የተሳሳተ መንገድ በመጠቆም ጄን ከጥቃት ያዳነ ይመስለዋል። ጄም ከተደበቀበት በመውጣት ከሳማር ጋር ሲቀመጥ ሳማር መስረቅ ስህተት መሆኑን እየመከረው ከሚመገበው በርገር ያካፍለዋል። ሁለቱም ቀኑን ሙሉ አብረው የተለያዩ ነገሮችን እያደረጉ ካሳለፉም በኋላ ሳማር ለመጀመሪያ ጊዜ እውነተኛ ጓደኛ ያገኘ ያህል ተሰምቶት የሰርከስ ትርኢቱን ለመታደም እንዲመጣ ትኬት ሰጥቶት ጄን ይጋብዘዋል። ይህ በእንዲህ እንዳለም ሳሂር የአካል ጉዳተኛና የባንኩ የረጅም ጊዜ ደንበኛ በመምሰል ወደ ዌስተርን ባንክ በማምራት የባንኩ ሰራተኞች ወደ ካዝነው ወስደው የልጅነት ንብረቶቹንና እስካሁን አስቀምጧት የነበረችውን $25 የያዘለትን ሳጥን እንዲሰጡት ያደርጋል። በዚያውም ዕለት ምሽት ላይ ጄና አሊ ሳማር በጋበዛቸው መሰረት የሰርከስ ትርኢቱን በጥሞና ለመከታተል ይሄዳሉ። በቀጣዩም እሁድ ጄ በድጋሚ ሳማርን አግኝቶት አምሮበትና ስራ እንደጀመረ ነግሮት ያጫውተዋል። በጨዋታው መሃል ጄ ስለ አሊያ እያነሳ ሲያሾፍበት ሳማር ሲሽኮረመም ቆይቶ በመጨረሻም አሊያን እንደሚያፈቅራትና ነገር ግን ፍቅሩን ለሷ ለመንገር እንደፈራ ይናዘዝለታል። ጄም በዝግጅቱ ወቅት ሁሉንም ነገር እንዳስተዋልና አሊያም ለሱ ተመሳሳይ ስሜት እንዳላት እርግጠኛ እንደሆነ በመንገር ደፍሮ ስሜቱን እንዲናዘዝላት የዋሁን የሳማርን ልብ ያሳምናል። ሳማርም አሊያ የምታውቀው ሳሂርን እንጂ እሱን አለመሆኑን ሲገነዘብ በድንጋጤ ተውጦ ወደ ወንድሙ ይመለሳል። ሳሂርን በዛው ምሽት ላይ በሚካሄደው ትርኢት ላይ የሱን ሚና መጫወት እንደሚፈልግና ሳሂር ደግሞ የሳጥኑን ቦታ እንዲሸፍንለት ይጠይቀዋል። ሳሂርን በመጀመሪያ በወንድሙ ሀሳብ ባይስማማም በሳማር የባህሪ ለውጥ ግራ በመጋባት ለአንድ ጊዜ ብቻ ይስማማለታል። ሳማርም ከአሊያ ጋር ትዕይንቱን በተሳካ ሁኔታ ካጠናቀቀ በኋላ የትዕይንቱ ማብቂያ ላይ አሊያ ከመድረክ በስተጀርባ ሳማርን አግኝተው እስከዛሬ ድረስ ትኩረቱን ለመሳብ ብትሞክርም ችላ ይላት እንደነበር አስታውሳ ዛሬ ግን ለየት ያለ ስሜት እንዳሳያትና እንደምትወደው ትነግረዋለች። ለራትም ቀጠሮ እንዲይዙ ስትጠይቀው የሳማር ፊት በደስታ እንደ ጨረቃ ያበራል። ወዲያውንም ወደ ቤቱ ተመልሶ ልብሱን እየለባበሰና እየተኳኳለ ሳለ ሳሂር ሁኔታውን ተመልክቶ ሲጠይቀው ሳማር በደስታ ስሜት ውስጥ ሆኖ ከአሊያ ጋር እንደተቀጣጠሩና እርስ በእርሳቸው እንደተፋቀሩ ይገልጽለታል። በሳማር ንግግርን ክፉኛ የተናደደው ሳሂር አሊያ እንደ ማንኛውም ሰው የምታውቀው ሳሂርን ብቻ እንደሆነና ሳማር የሚባል ሰው እንዳለ አታውቅም በማለት ከባድ እውነት ይነግረዋል። ሆኖም ግን ሳማር ምንም ያክል ሳሂር ያለው ነገር ትክክል እንደሆነ ቢያምንም ግን ከአሊያ ጋር አሁንም ለመውጣት እንደወሰነ ይነግረዋል። ሳሂርም ለሳማር እቅዳቸውን ለመፈጸም ትንሽ ቀናቶች ብቻ ስለቀራቸው እቅዳቸው ላይ ትኩረት እንዲያደርጉና አሊያንም ቢያገኘት በአወራሩና በአኳኋኑ ሳማር እንዳልሆነ ስለምታውቅበት እንዳይሄድ ይነግረዋል። ሳማር ግን ዘላለም በወንድሙ ጥላ ስር መሆን እንደማይፈልግ በቁጣ ገልጾለት ሳሂር ንዴቱን መቆጣጠር አቅቶት ወንድሙን በቃሪያ ጥፊ አጭሎ ይመታውና ሳማር ልቡ ተሰብሮ ምንም ሳይናገር ጥሎት ወደ አሊያ ያመራል። ገና እንደተገናኙም አሊያ የሳማርን ጫማ ማሰሪያ በዝግታ እያሰረችለት ስትቀልድና ስታቆላምጠው ሳማር እንደ 5 ዓመት ህፃን ልጅ መሽኮርመም ይጀምራል። አብረውም ጣፋጭ ጊዜ ካሳለፉ በኋላ ወደ ባቡር ጣቢያው ሲጓዙ አሊያ በስራ ቦታ የሚያሳየውን ግትርነትን ሳይሆን አሁን አጠገቡ ያለውን የዋህና ንጹህ ማንነቱን ከልቧ እንደምትወድለት በመንገር ከንፈሩን ስማው እንደገና እንደሚገናኙ ነግረው ተሰናብተው ትሄዳለች።
ሳማርም ከአሊያ ጋር ተለያይቶ በከፍተኛ ደስታ ወደ ጄይ በማምራት ስለሰጠው ድፍረት ከልቡ እያመሰገነው ሳለ ጄይ ግን በፊቱ ላይ ያደረገውን የውሸት ፂም በመንቀል ትክክለኛ ማንነቱን ያሳየዋል። ጓደኛውን መስሎት ሲያምኑ የነበረው ሰው ሰላይ ፖሊስ መሆኑን ያወቀው ሳማር ልቡ በሐዘን ቢሰበርም ጄይ ግን ጓደኝነታቸው እውነት እንደነበር መልሶለት ሳማር ግን ሊሰማው ፈቃደኛ ሳይሆን ይቀራል። ጄይም ዝርፊያውን ከወንድሙ ከሳሂር ጋር አብሮ እንደሚፈጽሙ እንደሚያውቅ ገልጾ እጃቸውን እንዲሰጡ ቢጠይቀውም ሳማር ግን የተስማማ መስሎ ጄይን ገፍትሮ መሬት ላይ ጥለዋል። ጄይም ከመሬት ቀና ሲል ፊት ለፊቱ የቆመው የዋሃው ሳማር ሳይሆን ሳሂር መሆኑን በመገንዘቡ ይደነግጣል። ለካስ ሳሂር ወንድሙን ሲከታተሉ ቆይቶ ከአሊያ ጋር እንደተለያየ ሳማርን ራሱን እንዲስት ካደረገው በኋላ ልብሱን ቀይሮ ወደ ጄይ እንደመጣ እንረዳለን። በመቀጠልም ሳሂር ጄይን በህፃናት መጫወቻ ወይንም የሮለር ኮስተር ሀዲድ ላይ ጠፍሮ ካሰረው በኋላ በወንድሙ ስሜት ባይጫወት ኖሮ በህይወት ሊለቀው ይችል እንደነበረና ዛሬ አባቱ ሙት ዓመት ስለሆነ ባንኩን ሙሉ በሙሉ አውድሞ በቀሉን እንደሚወጣ አስጠንቅቆት ሮለር ኮስተሩን አስነስቶት ይሄዳል። ጄይም በማሽኑ ደቆ ሊሞት ጥቂት ሲቀረው አሊ በድንገት ደርሶ ከሞት ያተርፈዋል። ሳሂርና ሳማርም የመጨረሻ እቅዳቸውን ለማሳካት የአባታቸውን ቃል እየደጋገሙ ፖሊስ በመምሰል ወደ ባንኩ ዘልቀው በመግባት የአባታቸውን ገዳይ የሆነውን ዌስተርን ባንክን በቦምብ ያጋዩታል። እንደ ሁልጊዜውም በሞተራቸው ላይ በመሆን ማምለጥ ሲጀምሩ ፖሊሶች ፊት ለፊታቸው ቢጋረጡም በሚያስገርም ብቃት በላይ እየነዱባቸው ይገሰግሳሉ። የሆነ ሰዓትም ላይ ሳሂርና ሳማር ፖሊሶቹን ግራ ለማጋባት በተለያየ መንገድ መጓዝ ጀምረው ፖሊሶቹን እያምታቱ እርስ በእርሳቸው እንዲጋጩ ያደርጓቸዋል። ጄይም እነ ሳሂር አሁን አያመልጡኝም በማለት ሳሂርን ወደ አንድ መጋዘን ተከትሎት ይገባና ከሳሂር ፊት ለፊት ተፋጠው ይቀራሉ። በከፍተኛ ፍጥነትም እየነዱ ሊጋጩ በሚመስሉበት ቅጽበት ሳሂር ጄይን በዱላ መጥቶ ከነ ሞተሩ መሬት ላይ ከጣለው በኋላ ሊገለው ቢቃረብም መጨከኑ ከብዶት ትቶት ይሄዳል። ሳሂርና ሳማርም ካመለጡ በኋላ ጄይና አሊ ተገናኝተው አሊና ሳሂርን መያዝ ተአምር ነው በማለት አስተያየት ይሰጣል። ሆኖም ግን ጄይ በተደጋጋሚ እነ ሳሂር ቢያመልጡም ግን እነሱን በቁጥጥር ለመያዝ አንድ ትልቅ ዘዴ እንዳለው ይነግረዋል። በማግስቱ ጠዋትም ላይ ሳሂርና ሳማር በስኬት ስሜት ውስጥ ሆነው ከከተማው እየወጡ ወደ አንድ ትልቅ ድልድይ ሲደርሱ ጄይና አሊ በሄሊኮፕተርና በመኪና ቀድመው በመክበብ ማምለጫ ያሰጧቸዋል። ከሄሊኮፕተሩ ውስጥም ጄይ አሊያን አገቷት ይዟት ስለነበረ ይህንን የተመለከተው ሳሂር ክፉኛ ይደነግጣል። ሳሂርን ማምለጫ እንደሌላቸው ተረድቶ እጅ ለመስጠት ወደ ጄይ ይጠጋና የዝርፊያውን ሙሉ መረጃ የያዘ ፍላሽ ይሰጠዋል። ሳሂርም ሳማር ምንም እንደማያውቅና ንጹህ እንደሆነ በመግለጽ ወንድሙን እንዲተወውና ሙሉ ለዘርፊያው ኃላፊነት እሱ መውሰድ ስላለበት ሳማርን እንዲተወው በልመና ይጠይቀውና ጄይ ይስማማል። ከዛም ሳሂር ወደ ሳማር በመሄድ እስካሁን ላደረገው ነገር ሁሉ ወንድሙን ሳማርን ይቅርታ በመጠየቅ ከእንግዲህ በኋላ የሱ ጥላ መሆኑ አብቅቶ ራሱን ሆኖ ከአሊያ ጋር ጥሩ ህይወት እንዲመራ ይነግረዋል። ይህንንም ብሎ ራሱን ከድልድዩ ላይ ሊወረወር ሲል ሳማር ልክ እንደ ልጅነት ጊዜያቸው ወንድሙ ከመውደቁ በፊት እጁን ዘሎ በመያዝ ወንድምን ጥሎ መሄድ የለም የሚለውን የአባታቸውን ቃል ያስታውሰዋል። ሁለቱም መንትዮች ከሞት እንኳን ላለመለያየት ቃል በመግባት እጅ በእጅ ተያይዘው ራሳቸውን ከከፍታው ላይ በመልቀቅ ወደማይቀረው ዓለም በአንድነት ይሄዳሉ። በመጨረሻም ላይ ለአባታቸው ሞት ምክንያት የሆኑና ለዓመታት ሲታገሉት የነበረው የኤንደርሰን ባንክ ሙሉ በሙሉ ተዘግቶና ወድሞ እያሳየን ታሪካችን ያልቃል።